ዝናሽ ሙሉነ እባላለሁ። የምኖረው ገዳም ሰፈር ነው። ተምሬያለሁ እስከ 10ኛ ክፍል። የምኖረው በትዳር ነበረ። ባለቤቴ ሞተብኝ። ባሌ ሲሞት ልጆችን ግድ ማሳደግ አለብኝ። ወደ ሴተኛ አዳሪ ህይወት ገባሁ። ሴተኛ አዳሪ ህይወት ውስጥ ሆኜ ልጆችን እያሳደግኩኝ ለ4 አመት ሙሉ ኖርኩኝ። ምን በላው ምን ጠጣው ምንም ነገር የለም ነበር። ግዴታ ያንን ስራ መስራት አለብኝ። ቀን ቀን ልብስ አጥባለሁ፣ ማታ ማታ ሴተኛ አዳሪ እሰራለሁ። በጣም ስለቸገረ ለልጆቼ ብዬ 2 አይነት ስራ እየሰራው ነበር የምኖረው። ግን ምንም ነገር አያስደስትም። ታጋገኛለሁ፣ አጠፋለሁ። እኔም ደግሞ ያለውነ ሱስ ገብቼ ነበር። በጣም የሴተኛ አዳሪ ስራ በጣም ይከብዳል። በጣም መጥፎ ነው። ሲጀመር ለልጆችሽ ምንም በቃ ግንኙነት የለሽም። ማታ ተደብቀሽ ነው የምትሄጂው። ጠዋት ደግሞ እረፍት ማድረግ አለብሽ። በጣም አስቸጋሪ ነው። ህይወት በጣም ነው የሚያስጠላው። ብርድ አለ፣ በዛ የሚሰድብሽ አለ፣ የሚተፋብሽ አለ። ስራውን ሰርተሽ ገንዘብ የማይከፍልሽ አለ። ምንም በቃ እንትን ሰላም የለሽም። ያው ሰው ይጠየፍሻል። ያው ዱርዬ ናት፣ ትቅማለች፣ ታጭሳለች፣ ሴተኛ አዳሪ ናት ብሎ ነው የሚያስብሽ። በኮሮና ወቅት ነበረ እየሰራን ነበር ስራ ላይ። ከዛ መጡና ፖሊሶች አፈሱን፣ ይዘውን ሄዱ። 4 ቀን 5 ቀን አሳደሩን። እዛ በጣም ተሰቃይተን ነበረ። በቃ እዛው ነው የወሰንኩ። ከዚህ በኋላ ይሄን ስራ በፍጹም መስራት የለብኝም ብዬ ወሰንኩኝ። ልክ ስወጣ ልጆቼ በጣም ቁስቁል ብሎ ነው። ማንም የለም የሚያበላቸው የሚያጠጣቸው፣ ማንም ዞር ብሎ ያያቸው የለም። በቃ ይሄን ስራ ማቆም አለብኝ ብዬ ወሰንኩኝ። ያን ስራ ቆሜ ቀን ቀን ልብስ አጥብ ነበር። ቀን ቀን ልብስ እያጠብኩኝ ልጆችን አስተዳድር ነበር። ግን አነስተኛም ቢሆን ቢያደክምም ያው በእጅ ስለሆነ የሚታጠበው ያደክማል። ያንን እየሰራው አንድ በጎ ፈቃደኛ መጣች። ታስተምረኝ ነበር እየመጣች እቤቴ ድረስ። በጎ ፈቃደኛዋ የምሰራበት ድርጅት የነገ ተስፋ ይባላል። ልጄ እዛው ታቅፏል፣ ይረዳል። ደብተር ይሰጡኛል፣ ዩኒፎርም ይሰጡኛል፣ እርሳስ ይሰጡኛል። አንድ ጊዜ እንደውም ለኮሮና ብር ሰጠውናል። የበጎ ፈቃደኛ የምታስተምረኝ የመጣችበት ድርጅት የነገ ተስፋ ድርጅት ሄድኩኝ። ነገርኳቸው ከእንደዚህ አይነት ህይወት እንደ ሴተኛ አዳሪ ነበር የምሰራው። ከእንደዚህ አይነት ህይወት መውጣት አለብኝ ብዬ ነገርኳቸው። እነሱ እሺ ብለው መጣው አዩኝ። ቤቴን አዩልኝ። ቦታ እንዳለኝ መስራት እንደምችል አዩ። ከዛ በኋላ ስልጠና ተሰጠን። የ3 ቀን ስልጠና የንግድ ደንበኛ እንዴት እንደሚያዝ፣ ተቀማጭ እንዴት እንደሚቀመጥ፣ ወጭና ገቢ። ከዛ የልብስ ማጠቢያ ማሽን ገዙልኝ። ያው በእጅ የሚታጠብና በማሽን የሚታጠብ አንድ አይደለም፣ ለውጥ አለው። ምንም ሳደክሚ በልብስ ማጠቢያ ማሽን እያጠብኩኝ ቁጠባዬንም እየቆጠብኩኝ ወጭና ገቢንም እንትን እያልኩኝ ልጆቼንም የግል ትምህርት እያስተማርኩኝ ጥሩ ምግብ እየበላን እየጠጣን እየኖርና በጣም ተደስቻለሁ። ለውጥ አለኝ ከበፊቱ ህይወቴ አሁን በጣም ለውጥ አለኝ። በቼል ፈንድ ስርም በነገ ተስፋም ያገኙት የልብስ ማጠቢያ በጣም ደስተኛ ነኝ። እኔም ተለውጫለሁ፣ ህይወቴንም ለውጦታል። ለወደፊት የማስበው ነገር 2 ማሽን ገዝቼ መስራት፣ ሌላ ማሽን ገዝቼ እና በጣም ደስተኛ ነኝ። ሰራለሁ፣ ቆጥባለሁ፣ ሁሉ ነገር አደርጋለሁ። በጣም ደስተኛ ነኝ። ልጆቼ እኔም ደስተኛ ነኝ።